ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። እንደዚህ የሚል ትምህርት የሚያስተምርም ካለ ይሄ ተወገዘ። ልብ በሉ። አምላክን በመውለዷ ምክንያት ቤዛዊት ትባላለች። ፍጡር ቤዛ መሆን አይችልም። ምን የሚካበር ነው? ቤዛ የሚለው ቃል እኮ ለሌሎችም ተገልጿል። ቅድም ተናገር። ለቁስ ተገልጿል፣ ለልጅነት ተገልጿል፣ ለመላእክት ተገልጿል፣ ለሰው ተገልጿል፣ ከሰውም ለኃጥእ ሁሉ ተገልጿል። ታዲያ እንዴ ሰማይ ዙፋኔ ነው፣ ምድር እግሬ መረገጫ ነው፣ የምትሰሩልኝ ቤት ምን አይነት ነው ያለ እሱ። ልዩ መቅደሱ እመቤታችን ቅድስት ድንግል ማርያም ቤዛ ብትባል ምን ድንቅ ምን ብርቅ ነው። ሀብት ቤዛ ተብሎ፣ ኃጥእ ቤዛ ተብሎ ለእመቤታችን ቤዛ የሚለው ቃል ከባድ ሊሆን ይችላል። እመቤታችን ቅድስት ድንግል ማርያም በነገራችን ላይ መጀመሪያ ከተሳሳተ አረዳድ ወጣ ብለን ነው ጉዳዩን ማሰብ ያለብን። ምንድን ነው የተሳሳተው አረዳድ? እመቤታችን ቤዛዊተ ዓለም ናት ሲባል ክርስቶስ ቤዛ ዓለም ነው እንደምንለው ነው የሚል ኦርቶዶክሳዊ ትምህርት የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የዚህ ሚዲያ ተከታታዮች በአጠቃላይ ሁላችሁም እንደምን አላችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ ከዚህ ቀደም አንድ ሁለት ቪዲዮዎችን በዚህ ሚዲያ ላይ አስተላልፈንላችኋል። በዚያ መሰረት ያው ብዙዎቻችሁ እያያችሁ ሰብስክራይብ እያደረጋችሁ እንዳልሆነ ታዝበናል። እንግዲህ ከአሁን በኋላ በሚቀጥለው ግን ስትመለከቱ ሰብስክራይብ እያደረጋችሁ ለመመልከት ሞክሩ። ዛሬ እንደ እግዚአብሔር መልካም ፈቃድ የምናቀርበው ቤዛነትን በተመለከተ ነው። ቤዛ የሚለው ቃል ምንድን ነው ትርጉሙ? ለማን ይሰጣል? በምን አግባብ? የሚሉ ጉዳዮችን ለማየት ነው የምንሞክረው። እንግዲህ ቤዛ የሚለውን ቃል መዝገበ ቃላዊ ፍቺውን ስንመለከት አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ላይ 3 አይነት ትርጉም አስቀምጠውለታል። የመጀመሪያው ትርጉም ቤዛ ማለት ታዳጊ የሚል ትርጉም አለው። በዚህ አግባብ እንግዲህ ብዙ አካላትን ሊመለከት ይችላል። ለምሳሌ ቤዛዊት የምትባል በሴት አንቀጽ የተነገረ አገላለጽ አለ። እሳቸው እንደገለጹት ቤዛዊት የሚለው ታዳጊት የሆነች ሴት የሚል ትርጉም አለው። ቤዘውት ደግሞ የሚል ቃል አለ። ይሄ ቤዘውት የሚለው የወንዶችንም የሴቶችንም አንድነት፣ እነዚህ አንድነቶች ታዳጊ የሆኑ አንድነቶች የሴቶች ወይም የወንዶች ህብረት ሆኖ ይሄ አንድነት ልክ እንደ ሐኪሞች ማለት ነው። የሴቶችና የወንዶች ሐኪሞች እኛ ላይ የሆነ ችግር ሲፈጠርብን ያንን ችግር አክመው እንደሚያድኑን እንደሚታደጉን ከዛ በሽታ የነሱን ህብረት ቤዛውት ብለን እንጠራዋለን። ቤዛውያት የሚባሉ ደግሞ አሉ። ይሄ ቤዛውያት የምንላቸው በሴት አንቀጽ የሚነገር ነው። ብዙ ታዳጊ የሆኑ ሴቶችን የሚመለከት ነው። ቤዛውያን የሚለው ደግሞ ብዙ ታዳጊ የሆኑ ወንዶችን የሚመለከት ነው። ስለዚህ የመጀመሪያው ትርጉም ቤዛ የሚለው ቃል ታዳጊ፣ የሚታደግ የሚል ትርጉም አለው። ሁለተኛው ትርጉም ቤዛ ማለት ዋጋ፣ ካሳ፣ ምትክ ማለት ነው። ስለዚህ ከዚህ የተነሳ ዋጋ፣ ካሳ፣ ምትክ የሚል ሁለተኛ ትርጉም እንዳለው እንረዳለን። በዚህ አግባብ እንግዲህ በመጽሐፍ ቅዱስ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ በእኛ ቦታ ተገብቶ ያደረገውን ነገር የሚመለከት ትርጓሜ ያለው፣ ይህም በዝርዝር ቆየት ብዬ እመጣበታለሁ። ግን ሁለተኛው ትርጉም ይሄ የሚመለከት ነው። ካሳ መሆን፣ ዋጋ መክፈል፣ ነፃ ማውጣት፣ ምትክ መሆን የሚል ትርጉም አለው ሁለተኛ። ሶስተኛው ደግሞ ስለ የሚል ትርጉም አለው። ስለ፣ ፈንታ፣ ምክንያት የሚሉ ትርጉሞችን አለቃ ኪዳነ ወልድ ክፍሌ ይሰጣሉ ማለት ነው። ስለዚህ ቤዛ የሚለውን ቃል ስናስብ አንደኛ መድኃኒት ወይም ታዳጊ፣ የሚታደግ፣ የሚያድን የሚል ትርጉም እንሰጠዋለን። ሁለተኛ የሚቤዥ ማለት ዋጋ የሚከፍል፣ ካሳ የሚሆን፣ ምትክ የሚሆን፣ ተያዥ የሚሆን የሚል ትርጉም አለው። ሶስተኛ ቅድም ለማለት እንደሞከልኩት ስለ የሚለውን ቃል የሚወክል ሆኖ እናገኘዋለን ማለት ነው። እነዚህን ትርጉሞች ይዘን በቅዱሳት መጻሕፍት ላይ የተገለጹ ሐሳቦችን በእነዚህ ትርጉሞች ማዕከልነት ለመቃኘት እንሞክራለን። እንግዲህ በመጽሐፍ ቅዱስ ቤዛ የሚለው ቃል ለብዙ አካላት ተገልጾ እናገኛለን።
በዋናነትና በብዛት የምናገኘው ለእግዚአብሔር ተገልጾ ነው። ለእግዚአብሔር ቤዛ የሚለው ቃል ሲገለጽ ለምሳሌ ኦሪት ዘጸአት ምዕራፍ 15 ቁጥር 13 ላይ በቸርነት የተቤዣቸውን ሕዝብን መራ ይላል። ስለዚህ በቸርነት የተቤዣቸው ሲል እግዚአብሔር ሕዝበ እስራኤልን እንደተቤዣቸው የታደካቸው የሚል ትርጉም ነው ያለው። በዚህ ያዳንካቸው፣ የታደካቸው፣ የጠበካቸው የሚል ትርጉም አለው። ስለዚህ አንደኛው በመጽሐፍ ቅዱስ ቤዛ ተብሎ የተገለጠው ለእግዚአብሔር ነው ማለት ነው። ሁለተኛ ኦሪት ዘዳግም ምዕራፍ 21 ቁጥር 8 ላይ ከዚሁ ጋር ተያያዥ የሆነ ንባብ አለ። የተቤዣቸውን ባሪያዎችን ይቅር በል የሚል አለ። የተቤዣቸውን ሲል ይሄም የታደካቸውን ያዳንካቸውን የሚል ትርጉም አለው። ስለዚህ አንደኛ ቤዛ የሚለው ቃል በመጽሐፍ ቅዱስ ለእግዚአብሔር የሚሰጥ ሆኖ እናገኘዋለን። እዚህ ጋር በጣም ትንሽ ብናጠራው ጥሩ የሚሆነው እግዚአብሔር ቤዛ ነው ስንል መድኃኒት ነው ማለታችን ነው። ማዳን የእግዚአብሔር እንደሆነ ቅዱስ ዳዊትም ይናገራል። ማዳን የእግዚአብሔር ነውና በሚል አንቀጽ ገልጾ ስለምናገኘው ማለት ነው። ይሄ እግዚአብሔር ከፍጥረት ጋር ያለውን ግንኙነት የሚያመለክት ግብር ነው። ግብረ እግዚአብሔር በሁለት ልንከፍለው እንችላለን። በምስጢረ ሥላሴ ትምህርት እግዚአብሔር ከፍጥረት ጋር ያለው ግንኙነትን የሚያስረዳው ግብር ውጫዊ ግብር እየተባለ ይጠራል። ይሄ ውጫዊ ግብር የአንድነት ግብር ነው፣ የባህሪ መገለጫ ነው። ሥላሴ አብ፣ ወልድ፣ መንፈስ ቅዱስ በአንድነት የሚያደርጉት ለምሳሌ መመገብ ሊሆን ይችላል፣ ማንጻት ሊሆን ይችላል፣ መጠበቅ ሊሆን ይችላል፣ ማዳን ሊሆን ይችላል። ይሄ የወልድ ብቻ አይደለም፣ የአብ ብቻ አይደለም፣ የመንፈስ ቅዱስ ብቻ አይደለም፣ የሥላሴ ነው። ይሄ ግብር ውጫዊ ግብር እየተባለ ይጠራል። ሁለተኛው የሥላሴ ግብር ውስጣዊ ነው። አሁን እሱን አናብራራውም። ያ ውስጣዊ ግብር የምንለው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የምንለውን ጉዳይ የያዘ ነው። ይሄን ለጊዜው እናቆየውና እግዚአብሔር ቤዛ ነው እኛን ተቤዥቶናል ብለን ስንናገር ቅዱሳት መጻሕፍትን መሰረት አድርገን መድኃኒትነቱን ማዕከል ያደረገ አገላለጽ ነው። ከዚህ በተጨማሪ እዚሁ ሐሳብ ላይ የምንረዳው አንድ ሌላ ተጨማሪ ነገር ምንድነው? ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ በተለየ ሁኔታ ቤዛ እየተባለ ግን ይጠራል። የሱ ቤዛነት ከሥላሴ በተለየ አካል እኛን ወክሎ ቅድም ቤዛ የሚለው ቃል አንደኛ ታዳጊ ነው ብያቸዋለሁ፣ ሁለተኛ ደግሞ ካሳ ነው ብያቸዋለሁ፣ ምትክ ነው ብያቸዋለሁ፣ ዋጋ ከፋይ ነው ብያቸዋለሁ፣ ነፃ አውጪ። በዚህኛው ትርጉም አምላካችን መድኃኒታችን ኢየሱስ ክርስቶስ ቃል ሥጋ ሆኖ ወደዚህ ምድር የመጣበት መሰረታዊ ዓላማ እኛ ልናደርግ የሚገባንን ስለ እኛን ተክቶ ለማድረግ ነው። በዚህ ምክንያት ከሥላሴ መካከል ቤዛ ሆኖ ያዳነን ማን ነው? ወይም ስለኛ ቤዛ የሆነልን ማን ነው የሚል ጥያቄ ሲጠየቅ ቅድም በነገርኳችሁ አብም ወልድም መንፈስ ቅዱስም ቤዛ ይባላሉ። ቤዛ የሚባሉት ግን ከማዳን አንጻር ነው። ማዳን የአንድነት ግብር ስለሆነ ማለት ነው። ግን ደግሞ ምትክ መሆን፣ ስለኛ መስዋዕት መሆን፣ ስለኛ መሰቀል፣ ስለኛ መገረብ፣ ስለኛ መወለድ፣ ስለኛ መራብ፣ ስለኛ መጠማት፣ ስለኛ መከራ መቀበል በሚለው ኮንቴክስት ሆነን ደግሞ ስንመለከት ቤዛ የሚለውን ቃል የምንሰጠው ለኢየሱስ ክርስቶስ ብቻ ነው። ከኢየሱስ ክርስቶስ በቀር ይሄ ቃል የሚሰጠው የለም። አብም ቤዛ አይደለም፣ መንፈስ ቅዱስም ቤዛ አይደለም፣ ወልድ ብቻ ነው ቤዛ። ለምን? አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። በተለየ አካሉ ስለኛ ሰው የሆነው ወልድ ስለሆነ የወልድ ቤዛነትን የሚተካ ቤዛነት የለም። የወልድ ቤዛነት ለዓለም ሁሉ የተደረገ ቤዛነት ነው። መጽሐፍ ቅዱስ እንግዲህ እግዚአብሔር አብ ልጁን የላከው ለዓለም ቤዛ እንዲሆን እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ይላል። ስለዚህ አንድያ ልጁ የተባለው ወልድ ለምንድን ነው ሰው የሆነው? ለምን ወደዚህ ዓለም መጣ የሚል ጥያቄ ስንጠይቅም በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ የሰው ልጅ ሊያገለግል ሰውነቱንም ለብዙዎች ቤዛ አድርጎ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ለምንድን ነው የሰው ልጅ ሰው ሆኖ የመጣው? የሰው ልጅ እያለ የሚናገረው ኢየሱስ ክርስቶስን ነው። ለምን መጣ የሚለውን ደግሞ ሲያብራራ ሊያገለግልና ቤዛ ሊሆን ይላል። ሊያገለግል የሚለውን አላብራራውም። ግን አንዱ ቃል ሥጋ የሆነበት አምላክ ሰው ሆኖ የተገለጠበት በእኛ መካከል የዞረበት
ያስተማረበት፣ መከራ የተቀበለበት፣ በመስቀል የተሰቀለበት፣ ሆምጣጤ የጠጣበት፣ ይህን ሁሉ ነገር ያደረገበት፣ ነፍሱን ከስጋው እስኪለይ ድረስ መከራ የተቀበለው ስለኛ ቤዛ ሊሆን ነው። ስለዚህ ይሄ የተለየ ቤዛነት ይባላል። ዓለምን በሙሉ ወክሎ ስለ ዓለም ያደረገው ቤዛነት ስለሆነ ማለት ነው። እና ይሄ ቤዛነት የተለየ ነው። የአብ አይደለም፣ የመንፈስ ቅዱስ አይደለም። በተለየ አካል ወልድ ያደረገው ቤዛነት ነው። የዚህ ቤዛነት ውጤቱ ምንድነው? ለምንድነው ወልድ የተገረፈው? ለምንድነው ወልድ የተራበው? ስግው ቃል ኢየሱስ ክርስቶስ ማለት ነው። ለምን ተራበ? ለምን ተገረፈ? ለምን ተሰቀለ? ለምን ተሰቃየ ብለን ስንጠይቅ የቤዛነቱ ውጤት ድህነት ነው። ድህነቱን የሰጠን ወልድ ብቻ አይደለም። ድህነቱን የሰጠን አብም መንፈስ ቅዱስም ነው። ግን ድህነቱን እንድናገኝ ስለኛ በእኛ ቦታ ተገብቶ ቤዛ የሆነው ማን ነው ሚል ደግሞ ጥያቄ ስንጠይቅ ቤዛ ማለት ካሳ ነው አላልም? ከዚህ የተነሳ ስለኛ ካሳ የሆነው ማን ነው ስንል በተለየ አካሉ ሰው የሆነው ኢየሱስ ክርስቶስ ነው ብለን እንናገራለን። ከዚህ የተነሳ ቤዛ የሚለው ቃል አንደኛ ለእግዚአብሔር ይሰጣል፣ በተለየ ሁኔታ ደግሞ ለስግው ቃል ለኢየሱስ ክርስቶስ ይሰጣል። ይህንን ቤዛነት ለፍጡር ፈጽሞ በቤተ ክርስቲያን አይሰጥም። ይሄ አምላክ ብቻ ያደረገው ነው። ከሱ በቀር ማንም ይሄን ሊያደርግ አይችልም። ይሄ ቤዛነት ደግሞ ለሁሉ የሚያስፈልግ ነው። ለነቢያትም፣ ለሐዋርያትም፣ ለጻድቃንም፣ ለሰማዕታትም ያለዚህ ቤዛ መድን አይችሉም። በነገራችን ላይ አሁን ስለማናብራራው እንጂ ይሄ ቤዛነት ለዓለም ሁሉ የተደረገ ስለሆነ እመቤታችን ጭምር የሚመለከታት ቤዛነት ነው በነገራችን ላይ። ምክንያቱም ቃል ስጋ ሆኖ በሞቱ ሞትን ባይሽር ኖሮ እንደሚታወቀው አካላዊ ቃል ከእመቤታችን ከቅድስት ድንግል ማርያም የነሳው ስጋ ሞት የሚስማማው ስጋ ነው። መዋቲነትን ገንዘብ አድርጓል። ስለዚህ ረሃብ፣ መዋቲነት እንደዚህ አይነት ነገሮች የሚስማሙት ስጋዎች ናቸው። ስጋን ነው ከእመቤታችን ከቅድስት ድንግል ማርያም የነሳው። እመቤታችን ቅድስት ድንግል ማርያም መርገመ ስጋ ባይኖርባት፣ ንጻ ጠባያ ባያድፍባት፣ ምንም እንኳን ንጽሕት ቅድስት ብትሆን የአዳም መርገም ባይደርስባትም ግን ሰውነቷ መዋቲ ነበረ። ስለዚህ ከመዋቲ ሰውነት ወደ ኢመዋቲነት የተሸጋገረችው በነ ቅዱስ ያሬድም እንደተጻፈው በነ ዮሐንስ ዘደማስቆም በጣም በተደሞ እንደሚናገሩት ወደ ኢመዋቲነት የገባችው እመቤታችን ቅድስት ድንግል ማርያም ክርስቶስ ሞትን ስለኛ ቤዛ ሆኖ ሞትን በእኛ ቦታ ሞቶ ካስወገደ በኋላ ነው። በዚህ ምክንያት የሱ ሞት በእርሷ ላይም መዋቲነት ተነስቶ ኢመዋቲነትን ገንዘብ እንድታደርግ ሁሉ ካሳ የተከፈለበት ሞት ነው ማለት ነው። ይህንን መሰረታዊ ሐሳብ መያዝ በጣም አስፈላጊ ነገር ነው ማለት ነው። ከዚህ የተነሳ ኢየሱስ ክርስቶስ የተለየ ቤዛ ነው፣ ልዩ ቤዛ ነው። ማንም ሊሆነው የማይችለውን ቤዛነትን የፈጸመልን አምላካችን ኢየሱስ ክርስቶስ ነው። ስለዚህ ቅዱሳት መጻሕፍት አንደኛ ቤዛነትን ለእርሱ ሰጥተው እናገኛለን። ሁለተኛ ቤዛ የሚለው ቃል ለሰዎች ተሰጥቶ እናገኛለን በመጽሐፍ ቅዱስ። ለምሳሌ ሊቀ ነቢያት ቅዱስ ሙሴ በሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እግዚአብሔር እንዴት አድርጎ ቤዛ እንዳደረገው መጽሐፍ ቅዱስ ይናገራል። እንደዚህ ይላል፣ ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ ቦታ በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ ኢየሱስ ክርስቶስ ቤዛ ነው ከሚለው ጋር ሳይቃረን ሙሴ ያውም በብሉይ ኪዳን የነበረ በመርገም ዘመን የነበረ ገና ጸጋ ሳይሰጥ ልጅነት ሳይመለስ ገነት ሳይከፈት የነበረን ሙሴን እግዚአብሔር ሹምና ቤዛ ፈራጅም ይላል። እዚህ በጣም ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አደረገው ይላል። ሙሴ ቤዛ ነው። ማን ነው ቤዛ እንዲሆን ያደረገው? እግዚአብሔር። ግን ሙሴ ቤዛ ነው ማለት ስለኛ ተሰቅሎ፣ ስለኛ ተርቦ፣ ስለኛ ተጠምቶ፣ ስለኛ በመስቀል ላይ ወጥቶ ተሰቅሎ፣ ስለኛ ሞቶ፣ ስለኛ ወደ መቃብር ገብቶ ይሄን ነገር አድርጎ ነው? አይደለም፣ ፈጽሞ። እሱ ራሱ የክርስቶስን መምጣት የሚጠባበቅ ቤዛውን ክርስቶስን ይሻ የነበረ ነው። በአዳም መርገም ውስጥ የነበረ ስለሆነ ማለት ነው። ስለዚህ ሙሴ ራሱ መድኃኒትን ሚሻ ነው። እሱ ለሌሎች ቤዛ ሊሆን ቀርቶ ለራሱ ቤዛ ያስፈልገዋል። ግን መጽሐፍ ቅዱስ ቤዛ አለው። ለምን ቤዛ አለው? ኦሪት ዘጸአት ምዕራፍ 32 ቁጥር 22 ላይ ቁጥር 32 ላይ ምዕራፍ 32 ቁጥር 32 ላይ ኦሪት ዘጸአት ላይ አሁንም ይህን ኃጢአታቸውን ይቅር ትላቸው እንደሆነ ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ ደምስሰኝ ይላል ሊቀ ነቢያት ሙሴ። ምን ማለት ነው?
እስራኤል ዘስጋ ከእግዚአብሔር ሕግ ወጥተው ኃጢአትን በሰሩ ጊዜ እስራኤልን ወክሎ ሊቀ ነቢያት ሙሴ ቆመ። ምን አለ? እግዚአብሔር እስራኤልን አጠፋለሁ አለ። አጠፋለሁ ባለ ጊዜ ሊቀ ነቢያት ሙሴ ምን አለ? እነሱን ከምታጠፋ እኔን ከጻፍከኝ ሕይወት መዝገብ አጥፋኝ አለ። ስለዚህ አእላፈ እስራኤልን እግዚአብሔር እንዳያጠፋ ስለነሱ ሙሴ ቆመላቸው። በዚህ ምክንያት ስለተመረጠው ሙሴ ብሎ እግዚአብሔር በእስራኤል ላይ ሊያመጣ ካለው መቅሰፍት ራራላቸው ይላል። ስለዚህ ሙሴ ምን ሆነላቸው ማለት ነው? ለእስራኤል ዘስጋ ቤዛ ሆነላቸው ማለት ነው። በብሉይ ኪዳን ለነበሩት እስራኤል ዘስጋ ስለነሱ ብሎ ምህረቱን የሰጠው ሙሴ አይደለም፣ እግዚአብሔር ነው የሰጠው። ግን እስራኤልን እግዚአብሔር በሙሴ በኩል እንዲያይ ስለነሱ ቆመላቸው ሙሴ። እግዚአብሔርም ሙሴን አይቶ ስለ ሙሴ ብሎ እስራኤልን ይቅር አላቸው ይላል። በዚህ ምክንያት ሙሴን መጽሐፍ ቤዛ ብሎ ገልጾት እናገኛለን ማለት ነው። ስለዚህ ሁለተኛው ንባብ እንግዲህ ቤዛ የሚለውን ቃል ለሰው ገልጾ መጽሐፍ እናገኘዋለን። በጣም አስገራሚውና አስደናቂው ደግሞ በመጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጥ የጻድቅ ቤዛ ነው የሚል ንባብ አለ። አገላለጹን ተመልከቱ። ኃጥ የጻድቅ ቤዛ ነው ይላል። አስቡት እንግዲህ ኃጥ ጻድቅን ያድነዋል ማለት ነው። ኃጥ ለጻድቅ ካሳ ይሆንለታል ማለት ነው። ግን መጽሐፍ ቅዱስ ቃል በቃል ኃጥ ለጻድቅ ቤዛ ነው ይላል። ሰው ነው እንግዲህ ኃጢአተኛ። ኃጥ የሆነ ፍየል ወይም የሆነ እንስሳ ሊኖር አይችልም። ከሰው ወገን ሆኖ ኃጥ የሆነ ሰው ለጻድቅ ቤዛ ነው ሁሉ የሚል ንባብ አለ። ይሄ በጣም አስገራሚ ነው። ቀጥሎም እንደዚህ ይላል፣ በደለኛም የቅን ሰው ቤዛ ነው ይላል። ተመልከቱ፣ በመጽሐፍ ቅዱስ ቤዛ የሚለው ቃል ለኃጢአተኛ ሁሉ ተገልጿል ማለት ነው። ለበደለኛ ሁሉ ተገልጿል ማለት ነው። ስለዚህ ድንቅ ብርቅ ቃል አይደለም ማለት ነው። ለክርስቶስ የተነገረውን ለእግዚአብሔር የተነገረውን ከዚህ ጋር አናምታታውም። ግን ለፍጡራን ለሰዎች ቤዛ የሚለው ቃል በመጽሐፍ ቅዱስ መገለጹን ልብ ልንል ያስፈልገናል። ከዚህ በተጨማሪ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 እስከ 3 ባለው ንባብ ላይ ያዕቆብን እግዚአብሔር ቤዛ ሲለው እናገኛለን። ለግብፅ ቤዛ አድርጌያለሁ ይላል እግዚአብሔር። ልብ በሉ፣ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ጀምሮ አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ግብፅን ላንተ ቤዛ ኢትዮጵያና ሳባንም ላንተ ፋንታ ሰጥቻለሁኝ ይላል። ስለዚህ ለሰው ቤዛ የሚለው ቃል ይገለጻል ማለት ነው። ይሄ ሁለተኛው መሰረታዊ ሐሳብ ነው። ቤዛ የሚለው ቃል አንደኛ ለእግዚአብሔር የሚገለጽ ነው። ሁለተኛ ለሰው ሊገለጽ ይችላል። ይህም በደንብ አድርገን አጥርተን ልንይዝ ያስፈልገናል። ሶስተኛ ለመላክ ቤዛ የሚለው ቃል ይገለጻል። ለምሳሌ ትንቢተ መጽሐፈ ኢዮብ ምዕራፍ 33 ቁጥር 23 እስከ 26 ባለው ንባብ ላይ እንዲህ የሚል ንባብ አለ። የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁ። ልብ በሉ፣ መልአክ ነው ያለው። ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት አለ እየራራለት ቤዛ አግኝቻለሁኝ አለ ይላል። ስለዚህ ለመልአክ ቤዛ የሚለው ቃል ይገለጻል ማለት ነው። ልብ በሉ፣ ይሄን ለክርስቶስ የተገለጸበት አግባብ ለአብ አይገለጽም። ለስግው ቃል ለኢየሱስ ክርስቶስ የተገለጸበት አግባብ ለመንፈስ ቅዱስ አይገለጽም። ለምን? በተለየ አካሉ ሰው ሆኖ እኛ ልንቀበል የሚገባንን የተቀበለልን ክርስቶስ ብቻ ስለሆነ ማለት ነው። ያን ቤዛነት የትኛውን ፍጡር ስለማይተካው ይሄንን የክርስቶስን ቤዛነት ከፍጡር ቤዛነት ጋር የሚደባልቅ ሰው መሰዊያውን በብረት እንደሚወቅር ያለ ሰው ነው። በጥንት ቤተክርስቲያን ሊቃውንት እዚህ መጽሐፈ ኢያሱ ምዕራፍ 8 ቁጥር 32 ላይ ያለውን ንባብ መሰዊያውን በብረት አትውቀረው የሚል ንባብ አለ። አትውቀረው ማለት መሰዊያው ድንጋይ ነው። ያ ድንጋይ የኢየሱስ ክርስቶስ ምሳሌ ነው። በብረት መውቀር ማለት የፈጣሪን ስራ ለፍጡር መስጠት ማለት ነው። ስለዚህ ያ የመጀመሪያው የፈጣሪ ስራ ነው። ፈጣሪ ብቻ ያደረገው፣ ሌላ ማንም ሊያደርገው የማይችል። በብረት ወቀረው ማለት ግን በብረት ነካው ያንን ድንጋይ ማለት ግን የፍጡርን ስራ ከፈጣሪ ስራ ጋር አምታታ ማለት ነው። ስለዚህ ፍጡራን ቤዛ የሚባሉበትን አግባብ ፈጣሪ ቤዛ ከሚባልበት አግባብ ጋር ልናምታታ ፈጽሞ አይገባንም። ግን መጽሐፍ ቅዱስ በሚያስተምረው መሰረት ሰዎች ቤዛ ሊባሉ ይችላሉ፣ መላእክትም ቤዛ ሊባሉ ይችላሉ። ሶስተኛው ይሄ ነው። አራተኛ በመጽሐፍ ቅዱስ ቤዛ የሚለው ቃል ተገልጾ የምናገኘው ለቁስ ነው። በጣም ይሄ ደግሞ አስገራሚ ነው። ከሰው አልፎ ከመላእክም አልፎ ለቁስ ቤዛ የሚለው ቃል ተገልጾ እናገኛለን። ለምሳሌ
መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው? መቼስ ሀብት ቁስ ነው፣ ገንዘብ ነው። ይሄ ገንዘብና ቁስ ሰውን ስለ ሰው ተተክቶ ስለ ሰው ሊራብ፣ ስለ ሰው ሊጠማ፣ ስለ ሰው ሊሰቀል አይችልም። ግን በመጽሐፍ ቅዱስ አውድ እና አገባብ ሀብትን እንኳ ቤዛ ማለት ምንም የሚያሳቅቅ ነገር አይደለም፣ መጽሐፍ ቅዱስ ስለሚናገር ማለት ነው። ስለዚህ መሰረታዊ ሀሳብ ምንድን ነው የሚሆነው? ምን ማለት ነው ይሄ? ክርስቶስ ቤዛ ተብሎ ተገልጿል፣ ሀብትም ቤዛ ተብሎ ተገልጿል። ሀብት ቤዛ ነው ማለት ሀብት ክርስቶስን ይተካል ማለት ነው? ፈጽሞ ሊሆን አይችልም እንደዛ። ስለዚህ ለሀብት ሲባል ምን ማለት ነው? አውዱን ጠብቆ መረዳት ስለሚያስፈልግ ማለት ነው። እንግዲህ አባቶቻችን እንደሚናገሩት ቴክስት ዊዛውት ኮንቴክስት ኢት ኢዝ ፕሪቴክስት እንደሚባለው የሆነን ቴክስት ወይም መልእክት ለመረዳት አገባቡን ማየት ያስፈልጋል። ቤዛ የሚባለው ክርስቶስ ብቻ ነው በሚለው ቃል ላይ ተመስርተን ወደ መጽሐፍ ቅዱስ ከገባ ይሄው መጽሐፍ ቅዱስ ላይ ሀብትን ቤዛ ይለዋል። ስለዚህ ሀብትን ክርስቶስ ነው ብለን ልንተካ ነው? እንዲህ ምንሆን ከሆነ ደግሞ ይሄ ፕሮስፔሪቲ ያል ጎስፔል ቸርች የሚባለው አሉ። እግዚአብሔርን እንደ ቁስ እንደ ፕሮፐርቲ ማየት የሚፈልጉ ማለት ነው። እግዚአብሔር ባንኬ ነው የሚያሳጣኝ ነገር የለም ምናምን ብለው እግዚአብሔርን ለራሳቸው ስሜት ማርኪያ ዕቃ አድርገው መጠቀም የሚፈልጉ ሰዎች አሉ። ልክ ወደ እነሱ አይዲዮሎጂ ከመውረድ ውጭ ምንም ልንሆን አይችልም። እንደ ገንዘብ የሚሰጥ ፕሮፐርቲ የሚሰጥ አድርጎ ከማሰብ በቀር ማለት ወደዛ ነው ሊያወርድ የሚችለው። ግን መጽሐፍ ቅዱስ በዛ አውድ አይደለም ገንዘብን ወይም ሀብትን ቤዛ ብሎ የሚናገረው። ምን ማለት ነው? የተሰጠንን ሀብት በአግባቡ ብንጠቀምበት እንደ አብርሃም ብዙ ገንዘብ ነበረው። አንዱ የአብርሃም ጽድቁ ያለውን ገንዘብ የኔ ነው ሳይል በገንዘቡ እግዚአብሔር የሚፈልገውን ነገር ማድረጉ ነው። ስለዚህ እግዚአብሔር የሰጠንን ገንዘብ እግዚአብሔር የሚፈልገውን ነገር ካደረግን ያ ገንዘብ የመዳናችን ምክንያት ሊሆን ይችላል። የመዳናችን ምክንያት ይሄ ማለት ገንዘቡ ብቻውን እግዚአብሔርን ሳናምን መልካም ነገር ስላደረግን ስለመጸወትን ስለረዳን እንድናለን ማለት ደግሞ አይደለም። የሚጠበቅብንን አምነን ተጠምቀን ቅዳሜሮን ታትመን ስጋውን ደሙን ተቀብለን የቤተክርስቲያን አካል ከሆን በኋላ እግዚአብሔር ከተለያዩ ከምናውቀውም ከአንዳንድ ኃጢአቶች ይቅር የሚለን እንግዲህ በምንመጸውተው ምጽዋት ጭምር ነው ማለት። ሀብታችንን ለሌሎች ስንሰጥ፣ ስናበላ፣ ስናጠጣ ይሄ የፍቅር ስራ ስለሆነ ይሄን ስናደርግ እግዚአብሔር ቸርነቱን ምሕረቱን በእኛ ይገልጣል ማለት ነው። ከዚህ የተነሳ ሀብት ቤዛ ተብሎ መጽሐፍ ቅዱስ ተገልጿል። ግልጽ ለማድረግ ይህንን ንባብ መዝሙር 40 ቁጥር 1 ላይ እንደዚህ የሚል ንባብ አለ። ለችግረኞችና ለምስኪኖች የሚያስብ ምስጉን ነው ይላል። ልብ በሉ፣ ለችግረኞችና ለምስኪኖች የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል። አያችሁ፣ ሀብትን ገንዘብን ለተቸገሩ ሰዎች እየሰጡ ማብላት ማጠጣት በክፉ ቀን እግዚአብሔር እንዲያድነን ያደርጋል። እንዲህም ብቻ አላለም፣ እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይ ያስመሰግነዋል፣ በጠላቶቹም እጅ አያሳልፈውም ይላል። ስለዚህ ሀብት ቤዛ ነው ሲባል በዚህ አውድ ነው የምንረዳው ማለት ነው። ይሄ አራተኛው ቤዛ የሚለው ቃል በመጽሐፍ ቅዱስ የተገለጸበት አውድ ነው። አምስተኛው ቤዛ የሚለው ቃል ለልጅነት ተሰጥቶ እናገኛለን። ሮሜ መልእክት ምዕራፍ 8 ቁጥር 23 ላይ የሰውነታችን ቤዛ የሆነውን ልጅነትን እየተጠባበቅን ይላል። ልብ በሉ፣ የሰውነታችን ቤዛ የሆነውን ልጅነትን ይላል። ስለዚህ ልጅነት ምን ብሎ ጠራው? ቤዛ ብሎ ጠራው። በዚህ መሰረታዊ ምክንያት በመጽሐፍ ቅዱስ 5 አካላት ቤዛ ተብሏል ማለት ነው። አንደኛ እግዚአብሔር፣ ሁለተኛ ሰዎች፣ ሶስተኛ መላእክት፣ አራተኛ ቁሶች፣ አምስተኛ ደግሞ አሁን እዚህ ለማቅረብ እንደሞከርኩት ልጅነት ቤዛ ተብሏል ማለት ነው። ስለዚህ መጽሐፍ ቅዱስን በስፋቱ ነው የምንረዳው፣ በስፋቱ በምልአቱ ነው የምንረዳው። ሆሊስቲካሊ ኤክሌስቲካል በሆነ መንገድ እናየዋለን እንጂ የሆነን ቃል ቆርጠን ቤዛ የሚለው ቃል ለክርስቶስ ብቻ ነው የሚሰጠው ብለን ልናይ አንችልም። እንዲህ የምናይ ከሆነ መጽሐፍ ቅዱሱን እርስ በርሱ ስለምናጋጨው ወይም የመጽሐፍ ቅዱስ ፋላሽን መጽሐፍ ቅዱስን ባልተገባ መንገድ ወደ መረዳት ስህተት ውስጥ ስለምንገባ ማለት ነው። ከዚህ መጠበቅ ያስፈልገናል። ስለዚህ ቤዛ የሚለው ቃል አስቀድሜ እንደተናገርኩት ትርጉሙ የሚታደግ የሚል ነው አንደኛው ትርጉም። ሁለተኛው ትክ ማለት ነው ወይም ዋጋ ማለት ነው ወይም ተያዥ ነፃ አውጭ ማለት ነው። ሶስተኛ ስለ የሚለውን ቃል ያመለክታል ብያቸዋለሁ። በመጽሐፍ ቅዱስ እነዚህ አካላት ቤዛ ተብለዋል። አሁን እመቤታችን ቅድስት ድንግል ማርያምን ለምንድን ነው ቤዛ ምንላት? ቤዛ የታለ የሚለው ቃል በተለየ ሁኔታ ለእመቤታችን ለቅድስት ድንግል ማርያም ተገልጾ በመጽሐፍ ቅዱስ በተደጋጋሚ ጊዜ ተገልጾ እናገኛለን። ለምን? እመቤታችን ቅድስት ድንግል ማርያም በነገራችን ላይ መጀመሪያ
ከተሳሳተ አረዳድ ወጣ ብለን ነው ጉዳዩን ማሰብ ያለብን። ምንድነው የተሳሳተው አረዳድ? እመቤታችን ቤዛዊተ ዓለም ናት ሲባል ክርስቶስ ቤዛ ዓለም ነው እንደምንለው ነው የሚል ኦርቶዶክሳዊ ትምህርት የለም። እንደዚህ የሚል ትምህርት የሚያስተምርም ካለ ይሄ የተወገዘ ነው። ቤተክርስቲያን እንደዚህ ብላ አታስተምርም። ክርስቶስ ለኛ ቤዛ ዓለም ነው ወይም የዓለም ቤዛ ነው ብለን ለክርስቶስ በምንናገርበት አውድ እመቤታችንንም ቤዛዊተ ዓለም ናት ብለን አናስተምርም። እንዲህ የሚል ትምህርት ቤተክርስቲያን ስለሌለ ማለት ነው። መጀመሪያ ይሄን በጣም ማጥራት ያስፈልጋል። ሁለተኛ እመቤታችን ቤዛዊት ናት ስንል ከክርስቶስ ጋር አብራ አድናለች ማለትም ደግሞ አይደለም። ይሄን የሚሉት በነገራችን ላይ ኮሪዲምትሪክስ ሚል ትምህርት ያላቸው የካቶሊክ እርግጥ ሁሉም ላይሆን ይችላል፣ ብዙዎቹ ካቶሊኮች እንደዚህ ብለው ያምናሉ። እመቤታችንን ኮሪዲምትሪክስ በሚል ኮንሰፕት ውስጥ ገብተው አብራ አድናለች አይነት ሐሳብ ያላቸው የካቶሊክ ስኮላሮች አሉ። ሁሉንም ላይ መለከት ይችላል፣ ግን ይሄን የሚያምኑ አሉ። አብራ አድናለች፣ ልክ ክርስቶስ እንዳዳነን እሷም አብራ ታድን ነበረ። ስለዚህ ክርስቶስ ብቻውን አይደለም ያዳነን፣ አብረው ነው ከእመቤታችን ጋር የሚል ትምህርት አለ። እመቤታችን ቤዛዊተ ዓለም ትባላለች ስንል ከክርስቶስ ጋር አብራን ያዳነችው ወይም የሱ በቂ ስላልሆነ አብረው ከሷ ጋር ሆነው የተወሰነውን ፐርሰንት እሷ ለምሳሌ ፐርሰንቱን 90% እሷ ያዳነን 10% እሷ ቤዛ ሆነችን ሚልም ከሆነ ይሄም ክህደት ነው። እንደዚህ የሚልም ትምህርት ኦርቶዶክስ ቤተክርስቲያን የለም። ስለዚህ ክርስቶስ ያደረገውን ሊያደርግ የሚችል ከፍጡር መካከል ከሌለ ክርስቶስ ቤዛ ነው ብለን በምንናገርበት አውድ ስለኛ እሱ ያደረገውን ነገር መሰረት አድርገን በምንናገርበት መንገድ የተፈረደብንን ፍርድ ያነሳልን፣ ስለኛ ሞቱን መከራን ተቀብሎ በአዳም ላይ የተፈረደውን ፍርድ ርግማኑን ይሄን ሁሉ ያስወገደለት እርሱ ነው፣ ስለ አዳም ቤዛ የሆነለት እርሱ ነው በምንልበት አውድ ስለ እመቤታችን ስለ ቅድስት ድንግል ማርያም በዚህ አውድ አይደለም የምንናገረው። ከምን አንጻር ነው ቤዛዊተ ዓለም ምንላት? በተለይ በእኛ አባ ጊዮርጊስ ዘጋስጫ በተደጋጋሚ ቅዱስ ያሬድም በተደጋጋሚ በድጓው ላይ እመቤታችን ቅድስት ድንግል ማርያምን ቤዛዊተ ዓለም ይላታል። ሌሎች ኢትዮጵያ ሊቃውንት ቤዛዊተ ዓለም የሚለውን ቃል ይጠቀማሉ። ይህን ሲጠቀሙ አንደኛ እንግዲህ በጥንቷ ቤተክርስቲያን እንደሚታወቀው እመቤታችን ቅድስት ድንግል ማርያም የሔዋን ትኳ ናት። ምን ማለት ነው? ዳግሚት ሔዋን ትባላለች። ቅድም ቤዛ የሚለውን ቃል ስንተረጉም ሁለተኛው ላይ ካሳ ብለናል፣ ትክ ብለናል። ስለዚህ እመቤታችን ቤዛ ተብላ የምትገለጸው አንደኛ የሔዋን ትኳ ሆና ስለተገኘች ነው። የሔዋን ትክ ከሆነች እንዴት የዓለም ቤዛ ትባላለች የሚል ደግሞ ጥያቄ። ስለዚህ የሔዋን ብቻ ቤዛዋ ናት እንጂ የዓለም ቤዛ ተብላ ቤዛዊተ ዓለም ልትባል አይገባትም የሚሉ ሰዎች ሊኖሩ ይችላሉ። እመቤታችን የሔዋን ትክ ስንል ምን ማለት ነው? በአዳም ዕፀ በለስ መብላት ምክንያት ወደ ሰውነት ሞት ገባ። ከዛ በኋላ ሰዎች ለኃጢአት የሚያዘነብሉ ሆኑ። ስለዚህ አክቹዋልስ የሚባለውን ኃጢአት የሚሰሩ ወደ መሆን ወረዱ። በዚህ ጊዜ ሁሉም ምልአተ ኃጢአት ሁሉም ሰዎች በአጠቃላይ ተካክለው በሐሌው ሊሆን ይችላል፣ በገቢር ሊሆን ይችላል፣ በነቢብ ሊሆን ይችላል ኃጢአትን ሰሩ። ሔዋንም አዳምም ዕፀ በለስን ከበሉ በኋላ ከገነት ከተባረሩም በኋላ ምልአተ ኃጢአትን ሰርተዋል። ይሄ አክቹዋል ሲን የምንለው ገቢራዊ ኃጢአት ሰርተዋል። ልጆቻቸውም ይህንን ኃጢአት ሰርተዋል። ታዲያ ይህን ባደረጉ ጊዜ የሐሳብም የነቢብም የገቢርም ኃጢአት ሳይኖርባት ሔዋን በገነት በነበረችበት ጊዜ የነበረችበትን ንጽህና ደግማ የተገኘችው እመቤታችን ቅድስት ድንግል ማርያም ናት። ስለዚህ በሐሳብም በነቢብም በገቢርም ኃጢአት አልነበረባትም እመቤታችን። በንጽህና የቀደመችውን ሔዋን የተካችው እመቤታችን ቅድስት ድንግል ማርያም ናት። በዚህ ምክንያት እመቤታችን የሔዋን ትኳ ለማለት ቤዛ እንላታለን። የዓለም ቤዛዊተ ዓለም የሚያሰኛት ደግሞ ለምንድን ነው? ቤዛዊተ ዓለም የሚያሰኛት የሔዋን ትኮና በንጽህና የተገኘችው እመቤታችን በዛ ንጽህና መገኘቷ እግዚአብሔር ሰው እንዲሆን ምክንያት ነበረ። ልብ በሉ። በአጭር አገላለጽ ይህን በደንብ አድርጎ ለመረዳት እግዚአብሔር እኛን ለማዳን ሰው መሆን አለበት። እግዚአብሔር እኛን ሰው ሳይሆን ማዳን ይችላል። ግን ደግሞ አዳም ላይ የፈረደበት ፍርድ አዳም ላይ ያመጣበት ጉዳት ውጫዊ አይደለም፣ ውስጣዊ ነው። ቅዱስ ቄርሎስና ቅዱስ አትናቴዎስ እንደሚናገሩት በአዳም ኃጢአት ምክንያት ሞት ከአዳም ውስጣዊ ሰውነቱ ጋር ስለተዋሃደ በአዳም ላይ ስለሰለጠነበት ያንን በውስጡ የሰለጠነውን በባህሪው ላይ የሰለጠነውን ሞትን ለማንሳት የግዴታ አምላክ ሰው መሆን ነበረበት።
በዚህ ምክንያት አምላክ ሰው ሆኗል። ታዲያ አምላክ ሰው የሚሆነው ከማን ነው ሚል ጥያቄ ስንጠይቅ እግዚአብሔር በረከሰ ወይም በቆሸሸ ባደፈ ሰውነት እንደማያደር መጽሐፍ ይናገራል። እንዲህ ከሆነ ዓለምን ወክላ በንጽህና በቅድስና እንግዲህ ሶሎሞን እንደሚናገረው አልብኪ ነውር ወኢ ምንትኒ በላዕሌኪ ምንም ምን ነውር ነቀፋ በላይሽ ላይ የለም። ዳዊት ደግሞ ወርቅን ተጎናስፋ ወትቀውም ንግሥት በየማንከ በአልባሰ ወርቅ ብሎ እንደተናገረው ንግሥቲቱ ወርቅን ለብሳ በንጽህና በቅድስና አሸብርቃ አጊጣ በቀኝ ትቆማለች እንዳለው ይሄ እንግዲህ በብዙ በነ ቅዱስ አትናቴዎስም በብዙዎቹ ሊቃውንት በነ ኦግስጢኖስም በብዙዎቹ ሊቃውንት ለእመቤታችን ለቅድስት ድንግል ማርያም ይሰጣል። የመዝሙር 44 ላይ ያለው ንግሥቲቱ በቀኝ ትቆማለች የሚለው ንባብ ማለት ነው። ስለዚህ ተውባ በንጽህና አጊጣ ውስጧ ውጯ በጣም ውብ ሆኖ ለዓለም አምላክ ሰው ይሆን ዘንድ ዘስሩግ የተባለ የቤተክርስቲያን ሊቅ ኦን ዘ ማደር ኦፍ ጋድ በሚለው መጽሐፍ ላይ ከእመቤታችን በቀር ሌላ ቢኖር ኖሮ እንደ እመቤታችን ያለ ንጽህና ያለው ቢኖር ኖሮ እርሷን ትቶ ሌላ ይመርጥ ነበር ይላል። ስለዚህ አምላክ ሰው ይሆን ዘንድ ለአምላክ ሰው መሆን ዓለምን ወክላ በንጽህና የተገኘችው እመቤታችን ናት። በዚህ ምክንያት እመቤታችን ቤዛዊተ ዓለም እንላታለን። የንጽህናችን የባህሪያችን መመኪያ ናት። ስለዚህ ለዓለም ተወክላ አምላክ ሰው ይሆን ዘንድ ተመርጣ የተገኘች ብቸኛይቱ ሴት እመቤታችን ስለሆነች ቤዛዊተ ዓለም እያልን የምንጠራበት አንዱ ምክንያት ከንጽህና አንጻር የሚነገር ነው ማለት ነው። ስለዚህ ይሄ አንደኛው ጉዳይ ነው። ሁለተኛው ደግሞ ንግግሯ። የትኛው ንግግሯ? መልአኩ ቅዱስ ገብርኤል ወደ እመቤታችን የምስራቹን ቃል ይዞ ሲመጣ ይዞ የመጣው በነገራችን ላይ ለዓለም ሁሉ ነው የምስራቹን ቃል ይዞ የመጣው። ይህም በምን እናውቃለን? ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ክርስቶስ በሚወለድበት ጊዜ መላእክት ለእረኞች ምን ብለው ነው የተናገሩት? ደስ ይበላችሁ ለዓለም ሁሉ የሚሆን መድህን ተወልዶላችኋል፣ ዛሬ ተወልዶላችኋል። እነሆ ታላቅ የምስራች እነግራችኋለሁ ያለ የምስራች እነግራችኋለሁ ያለ። ተመልከቱ፣ ይሄን የምስራች ቃል እነዚህ እረኞች ከመላእክት ከመስማታቸው በፊት እመቤታችን ከቅዱስ ገብርኤል ሰምታ ነበረ። ወደ እመቤታችን መልአኩ ይሄን የምስራቹን ቃል ካንቺ ከሶስቱ ቅዱስ አንዱ ቅዱስ ይወለዳል ከስጋይ ስጋ ይነሳል ብሎ በነገራት ጊዜ የመልአኩን ቃል የሰማችው ዓለምን ወክላ መጀመሪያ እመቤታችን ናት። ታውቃላችሁ፣ ከእመቤታችን በቀር ይሄን የሰማ የለም። መጀመሪያ ዮሴፍ እንኳን መጀመሪያ አልሰማም። መጀመሪያ ቢሰማ ኖሮ ሊቃውንት እንደሚናገሩት ዘካርያስን የገጠመው ይገጥመው ነበረ። የሰማው በኋላ እመቤታችን ነግራው ነው፣ በጸነሰች ጊዜ ማለት ነው። ከመጽነሷ በፊት ግን መልአክ መጥቶ እኮ አበሰረኝ። ያበሰረኝ ምን ብሎ መሰለ? እነሆ ትጸንሻለሽ ብሎ ወንድ ልጅን በድንግልና ትወልጃለሽ ብሎ እንዲህ ብሎ ነገረኝ ብትል ኖሮ አይቀበልም ነበረ። ስለዚህ ዘካርያስን የገጠመው ነገር እንዳይገጥመው ነው እመቤታችን በጸነሰችበት ጊዜ እንዲያውቅ የተደረገው ዮሴፍ ማለት ነው። ስለዚህ እመቤታችን ብቻዋን የዓለም ድህነት የሆነውን የምስራቹን ቃል ሰማች። ከቅዱስ ገብርኤል ከሰማች በኋላ ምንድን ያደረገችው? እመቤታችን ቅድስት ድንግል ማርያም እንደ ቃልህ ይደረግልኝ ብላ ተናገረች። ልብ በሉ፣ ይሄ የእመቤታችን ቃል ተራ ቃል አይደለም። ይህንን ቃል እመቤታችን የተናገረችው በአጠቃላይ ዓለምን በሙሉ ወክላ ነው። እንደው በአካለ ስጋ የዚያን ጊዜ አልነበርንም እንጂ ብንኖርና በአደባባይ ሁላችንም በቆምንበት ቦታ ወይም እስራኤል ዘስጋ እንደው ውረድ አድነን ክንድህን ላክ ጽድቃችን እንደ መርገም ጨርቅ ሆነ እባክህ ፈኑ ብርሃነከ ወጽድቀከ እማንቱ ይምራህን እያሉ በሚጸልዩበት ጊዜ ያን ጊዜ እግዚአብሔር ተገልጦ በመካከላቸው ላይ ህዝቡን በአጠቃላይ ሰብስቦ እመቤታችን መካከል ላይ ሆና እነሆ አሁን እሷ ፈቃደኛ ከሆነች ነው እናንተን ማድናችሁ ብሎ እግዚአብሔር ቢናገር እዚያ የተሰባሰበ ህዝብ ሁሉ እባክሽ 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 እሺ 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 በይልም ብለው መናገራቸው የማይቀር ነበር። ምክንያቱም እሷ እሺ ብላ በመናገሯ ዓለም በሙሉ የሚድን ስለሆነ ማለት። ስለዚህ የእሷ ይኩነኒ የሚለው ቃል ስለ እሷ ብቻ የተነገረ አይደለም። ይሄ ቃል ስለ ዓለም ድህነት የተነገረ ቃል ነው። ይሄንን ቃል ያሰማቸው ዓለምን ወክላ ነው። እኛ ሁሉ መዳን እንፈልጋለን። መዳን የማይፈልግ የለም። በብሉይ ኪዳን መዳን ይፈልጋሉ። በሕገ ልቡናም የነበሩት መዳን ይፈልጋሉ። አሁን በሐዲስ ኪዳን ያለን ሰዎች መዳን እንፈልጋለን። ስለዚህ ያን ድህነትኛ እንደምንፈልግ ወክላን መጀመሪያ የተናገረችው እመቤታችን ቅድስት ድንግል ማርያም ናት።
ስለዚህ ይኩነኒ የሚለው ያ ንግግሯ ለዓለም ቤዛ መሆኗን ያስነግርላታል። ዓለምን ወክላ የተናገረችው ቃል ስለሆነ ማለት ነው። ስለዚህ ሁለተኛው የእመቤታችን የቅድስት ድንግል ማርያም ቤዛዊተ ዓለም መሰኘት ከዚህ አንጻር የሚታይ ነው ማለት ነው። ሶስተኛው የእመቤታችን የቅድስት ድንግል ማርያም ቤዛዊተ ዓለም መሰኘት የሚታየው አምላክን በመውለዷ። ልብ በሉ፣ አምላክን በመውለዷ ምክንያት ቤዛዊት ትባላለች። እንደው ይሄ ምን የሚካበር ነው? ቤዛ የሚለው ቃል እኮ ለሌሎችም ተገልጿል። ቅድም ተናገር፣ ለቁስ ተገልጿል፣ ለልጅነት ተገልጿል፣ ለመላእክት ተገልጿል፣ ለሰው ተገልጿል፣ ከሰውም ለኃጥእ ሁሉ ተገልጿል። ታዲያ እንዴ ሰማይ ዙፋኔ ነው፣ ምድር እግሬ መረገጫ ነው፣ የምትሰሩልኝ ቤት ምን አይነት ነው ያለ እሱ፣ በሰው እጅ ባልተሰራ መቅደስ ገባ የተባለለት እሱ፣ አካላዊ ቃል ስጋና ነፍስን የነሳባት ልዩ መቅደሱ በሰው እጅ ያልተሰራች መቅደስ እንድሪያስ የተባለ ሊቅ እንደተናገረው ማለት ነው። ልዩ መቅደሱ እመቤታችን ቅድስት ድንግል ማርያም ቤዛ ብትባል ምን ድንቅ ምን ብርቅ ነው። ሀብት ቤዛ ተብሎ፣ ኃጥእ ቤዛ ተብሎ ለእመቤታችን ቤዛ የሚለው ቃል ከባድ ሊሆን ይችላል። ተመልከቱ፣ ቤዛ የሚለውን ቃል ለእመቤታችን ስንገልጽ ክርስቶስ ያደረገውን አድርጋለች እያልን እንዳልሆነ ደጋግሜ ተናግሬያለሁ። ግን አገላለጹ ትርጉም አለው። አሁን በተናገርኩት መንገድ የሚነገር ነው። ከዚህ የተነሳ እመቤታችን ቤዛ ብትባል ምንም ድንቅ ብርቅ ነገር የለውም። በዚህ ምክንያት እመቤታችን የአምላክ እናት ስለሆነች ቤዛ ትባላለች። ለምንድን ነው የአምላክ እናት ስለሆነች ቤዛ የምትባለው? እመቤታችን ማንን ነው የወለደችው ሚል ጥያቄን ጠይቅ። ሕይወትን። እሺ ጥያቄውን ገፋ አድርገን እናምጣ። አባ ጄሮም የተባለ ሊቅ እንደዚህ ይላል፣ በቀደመችው ሔዋን ምክንያት ሞት ወደ ዓለም ገባ ይላል። ልብ በሉ፣ የቀደመችው ሔዋን ሞትን ወደ ዓለም አስገባች። በሷ ምክንያት ወደ ሰው ልጆች በሙሉ ሞት ደረሰ። ጥሩ፣ በጣም እቺን ያዙና ሕይወት ወደ ዓለም የደረሰው በማን ምክንያት ነው ሚል ጥያቄ እንጠይቅ እስኪ። በሔዋን ምክንያት ሞት ወደ ዓለም ገባ ብሎ የሚያምን ሰው በማርያም ምክንያት ሕይወት ወደ ዓለም ገባ የሚለው ለምን ያስደንቀዋል? ለምን ይረብሸዋል? ስለዚህ እመቤታችን ቤዛ የምትባለው ሕይወትን ወልዳ በወለደችው ሕይወት ምክንያት ሕይወት እንድናገኝ ስላደረገችን ነው። ስለዚህ እሷ ወላዲተ አምላክ መሆኗ፣ የወለደችው ደግሞ መድኃኒት መሆኑ። ለዚህ እኮ ነው ማርያም ሆይ ስለዚህ እናመሰግንሻለን አባ ሕርያቆስ የሚለው የሚበላውን አማናዊ መብል ሰጥተሽናልና፣ የሚጠጣውን አማናዊ መጠጥም ሰጥተሽናልና። ዕፀ ሕይወት እኮ የተገኘው አዳም በገነት እያለ እንደው ዕፀ ሕይወትን ብላም አትብላም አልተባለም። በነገራችን ላይ ያ ተራ ዕፀ ሕይወት ነው። ቢበላው እየታደሰ ይኖራል፣ የተለየ ነገር የለውም። ልብ በሉ፣ የነበረው ግን በገነት ነው ያ ዕፀ ሕይወት ማለት ነው። አሁን ልብ በሉ፣ አማናዊው ዕፀ ሕይወት የሕይወት ዕፅ ኢየሱስ ክርስቶስ የፈለቀው ከእመቤታችን ከቅድስት ድንግል ማርያም ነው። ስለዚህ እመቤታችን እመ ሕይወት ናት፣ የሕይወት እናት ናት ማለት ነው። እመ ብርሃን ናት፣ የብርሃን እናት ናት ማለት ነው። እመ ቤዛ ናት፣ ቤዛ ብለን ምንጠራው የክርስቶስ እናቱ ናት። ቤዛ ብለን ከዚህ የተነሳ እመቤታችን ቤዛዊተ ዓለም እንላታለን። በሌላ አነጋገር ምን ማለት ነው? ይሄ ጉዳዩን ቀለል ስናደርገው ክርስቶስ ከሷ በመወለዱ ምክንያት እመቤታችን ቤዛ ትባላለች ማለት ሀዳሪ በማሄደር እንደሚጠራ ምሽስ ልማደ መጽሐፍ እንደሆነ እናውቃለን። አሁን እንግዲህ ይሄን የምትሰሙ ታዳሚዎቻችን ሻይ ቤት ትገባላችሁ፣ ወይም ማኪያቶ ወይም የሆነ ነገር ስትሉ ወይም ምግብ ራሱ ስትሉ ምግቡ የሚመጣው በሳህን እንደሆነ ይታወቃል። ምግብ በሳህን ይምጣል የሚል ሰው ግን አይኖርም። ስለዚህ አንድ ላይ አብሮ ይጠራል ማለት ነው። ሻዩ የሚመጣው በብርጭቆ መሆኑን እናውቃለን። ሀዳሪው በማሄደሩ ይጠራል ማለት ነው። መጻሕፍት እንደዚህ አይነት ልማድ አላቸው፣ ሀዳሪም በማሄደሩ የመጥራት ማለት ነው። ስለዚህ እመቤታችን ቤዛዊተ ዓለም የምንለው አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሷ ስለተወለደ የአምላክ እናት የሆነችው እሷ ብቻ ስለሆነች አምላክን በመውለዷ ምክንያት ሕይወት ወደ ዓለም እንዲገባ ምክንያትም ስለሆነች ከዚህ የተነሳ እመቤታችን ቤዛዊት ትባላለች ማለት ነው። ቤዛዊት ወይም በሌላ አነጋገር ቅድም እንደተናገርኩት ሞት፣ ርግማን፣ መከራ፣ ስቃይ፣ ወደ ሲኦል መግባት እነዚህ ነገሮች የገቡት በቀደመው አዳም እና ሔዋን ምክንያት ነው። ልብ በሉ፣ በቀደመችው ሔዋን አለመታዘዝ ምክንያት ሞት ወደ ዓለም ገብቷል፣ ርግማን ወደ ዓለም ገብቷል፣ የገነት በር ተዘግቷል። ይህንን ልብ ብለን እንያዝ። በዳግሚት ሔዋን በእመቤታችን በቅድስት ድንግል ማርያም ምክንያት በእሷ በቀደመችው ልብ በሉ ሊቃውንት አባቶቻችን
እመቤታችን የቀደመችውን ሔዋንና እመቤታችን እያነጻጸሩ ይናገራሉ። አንጻር ሰጥተው ማለት ነው። አንጻር ሰጥተው ማለት ምን ማለት ነው? በዛችኛይቱ ሞት እንደገባ፣ ጨለማ እንደገባ፣ ርግማን እንደገባ፣ መከራ እንደገባ፣ በዚችኛይቱ ሕይወት ገብቷል፣ ሰላም ገብቷል፣ ብርሃን ገብቷል። በዚችኛይቱ ድህነት ገብቷል። ስለዚህ ተመልከቱ፣ ያችኛይቱን እንዲያውም አንድ ሊቅ አምብሮስ የተባለው ሊቅ ምንድነው የሚለው? የቀደመችው ሔዋን የሰው ሁሉ እናት ናት ይላል። ማርያም ግን የድህነት እናት ናት ይላል። ተመልከቱ እንግዲህ ቤዛ የሚለው ቃል መድኃኒት የሚለውን ቃል የሚወክል፣ እሷን ግን የድህነት እናት ሁሉ ብሎ ይጠራታል። ስለዚህ በቀደመችው ሔዋን የጠፋው ጥፋት ምልሰቱን እንደገና ወደ ቀደመ ይሄ ምንድነው ህዳሴውን ያገኘው በእመቤታችን በቅድስት ድንግል ማርያም ምክንያትነት ነው። በዚህ ምክንያት እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም እየተባለች ትጠራለች። ከዚህ የተነሳ ሊቃውንት ዳግሚት ሔዋን ቅድም እንዳልኩት ደጋግሞ ብዙዎቹ የቤተ ክርስቲያን ሊቃውንት እመቤታችን ቅድስት ድንግል ማርያምን ዳግሚት ሔዋን እያሉ ይጠሯታል። እንደነ ሄሬኔዎስ ደግሞ ያሉት የሔዋን ጠበቃ እስከ ማለት ሁሉ ይደርሳሉ። እንግዲህ እነዚህ ነገሮች የሚያመለክቱት እመቤታችን ቅድስት ድንግል ማርያም እንዴት ባለ ንጽህና፣ ቅድስና፣ ልዕልና፣ ክብር ያለች መሆኗን የሚያመለክት ሐሳብ ነው ያለው ማለት ነው። ትንሽ ይሄንን ጉዳይ እንደው ጨመር አድርጎ ለማሳየት እንዲረዳን መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ልክ አዳምና ሔዋን ዕፀ በለስን በበሉበት ቅጽበት ምንድነው የሚለው? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ሚል ንባብ አለ። በአንተና በሴቲቱ መካከል፣ ልብ በሉ፣ በአንተና በሴቲቱ። አንተ የሚለው እባብን ነው፣ ሴቲቱ የሚለው ሔዋንን ነው። ለጊዜው ሔዋንን ያሳተው እባብ ስለሆነ በእባብና በሔዋን መካከል ያለውን ጠላትነት ያመለክታል። ከዛ ይቀጥልና ምን ይላል? በዘርህና በዘሯ መካከል ሚል ደግሞ አለው። ስለዚህ በዘርህ ሲል በልጆችህ ማለት ነው። በዘሯ ሲል ደግሞ በልጇ ማለት ነው። ስለዚህ በአንተ ሲል እባብን የሚያመለክት ነው። ሴቲቱ ሲል ደግሞ ሔዋን የሚያመለክት ነው ለጊዜው። በዘሯ ደግሞ ሲል ልጇን የሚያመለክት ነው። በዘርህ ደግሞ ሲል ልጁን የዲያብሎስን ልጆች የሚያመለክት ነው። ልብ በሉ፣ ይሄ ሴት የሚለው ቃል በእባብና በሔዋን መካከል የነበረውን የመጀመሪያ ጥል ካመለከተ በኋላ ይሄ ጥል ቀጥታ ከዚያ ተያይዞ መጥቶ እመቤታችንና ቅድስት ድንግል ማርያምን አውሬው ዲያብሎስ እንዴት እንደሚጣላ ወይም በእመቤታችንና በዲያብሎስ መካከል ያለውን ጥል ጦርነት የሚያመለክት ንባብ ሆኖ እናገኘዋለን። ይሄ ትንቢት ማለት ነው። እንግዲህ ሴት የሚለው ቃል ያን የተነገረው ቃል በሐዲስ ኪዳን ያ በኦሪቱ የተነገረው ትንቢት የተፈጸመው በእመቤታችን መሆኑን በእሷ ምክንያትነት የዓለም ድህነት ስለሚደረግ እርሷ ደግሞ ለዓለም ድህነት በጣም አስፈላጊ እንደሆነች ወይም ምክንያተ ድህን እንደሆነች እንድንረዳ ሴት የሚለው ቃል ያን የተነገረው ቃል እመቤታችን ለማመልከት የገባ እንደሆነ እንዲገባን በሐዲስ ኪዳን በተደጋጋሚ እመቤታችን ሴት እየተባለች ተገልጻለች። ይሄውም ለምሳሌ ጌታችን በቃና ዘገሊላ ላይ አንቺ ሴት ከኔ ጋር ምን አለሽ ይላታል። እንግዲህ አንቺ ሴት የሚላት እናቱ እንደሆነ ሳያውቅ ቀርቶ አይደለም፣ ግን አንቺ ሴት እያለ የሚናገርበት መሰረታዊ ምክንያት ለምንድን ነው? በዚያ በኦሪቱ መጽሐፍ ላይ በአንተና በሴቲቱ የተባለው ቃል የሚፈጸመው በእመቤታችን መሆኑን ለማስረገጥ ነው። ስለዚህ ዲያብሎስ የሁላችን ጠላት ነው፣ እመቤታችን ደግሞ የሁላችን እናት ናት። ይህንን መሰረታዊ መልእክት ለማመልከት በአንተና በሴቲቱ የሚለው ቃል በእሷ የሚፈጸም እንደሆነ፣ ዲያብሎስ የሁላችን ጠላት እንደሆነ፣ እመቤታችን ደግሞ የሁላችን እናት እንደምትሆን ለማስረዳት እሷን በቃና ዘገሊላ ላይ ብቻ አይደለም፣ በመስቀል ላይ በመከራው ሰዓት፣ በስቃይ ሰዓት መከራ እየተቀበለ እንኳን አምላካችንና መድኃኒታችን ኢየሱስ ክርስቶስ አንቺ ሴት እነሆ ልጅሽ ብሎ ለዮሐንስ ሰጥቷታል። በጣም ይገርማል። ስለዚህ አንቺ ሴት የሚለው ቃል ለነቀፋ ለስድብ የገባ አይደለም። ትንቢቱ የሚፈጸመው በእሷ ነው፣ ዲያብሎስ ጠላት የሆነው ለእሷ ነው የሚለውን ለማመልከት ነው። ይሄ እንዲገባን ነው እንግዲህ ራዕየ ዮሐንስ ምዕራፍ 12 ላይ ዝርዝሩን አላብራራውም፣ ከቤተ ክርስቲያንም ጋር ይያያዛል። እንግዲህ እመቤታችን የቤተ ክርስቲያን ምርጥ አካል እየተባለችም ስለምትጠራ ከእመቤታችንም ጋር ይያያዛል። በራዕየ ዮሐንስ መጽሐፍ ላይ ምዕራፍ 12 ላይ እንደምታስታውሱት ታላቅ ምልክት በሰማይ ታየ ይላል። ታላቅ ምልክት በሰማይ ታየልና አንዲት ሴት ይላል ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ተጫምታ 12 ከዋክብቶች በራሷ ላይ ሆና ታየች ይላል። ኤክሰፕሽናሊ ይሄ ስለ እመቤታችን ስለ ቅድስት ድንግል ማርያም የተነገረ ነው። አንዲት ሴት ካለ በኋላ ፀሐይን ተጎናጽፋ አለ። ፀሐይን ተጎናጽፋ ሲል ፀሐይ ጽድቅ ዘያርብ የተባለ
የማይጠልቅ ፀሐይ ኢየሱስ ክርስቶስ ያደረባት የፀሐይ እናቱ ቅድስት ድንግል ማርያም የሚያመለክት ነው። 12 ከዋክብት የሚለው ደግሞ ሐዋርያትን ሊያመለክት ነው። ጨረቃ ከእግሮቿ በታች የሚለው ደግሞ ቅዱስ ዮሐንስም የሚያመለክት ነው። ቅዱሳኑ የሚሰግዱላት የሚያከብሯት ምስጋና የሚያቀርቡላት መሆኗን የሚያመለክት ነው በነገራችን ላይ። ስለዚህ አንቺ ሴት አለና ሴት ፀሐይን ተጎናጽፋ ጨረቃን ተጫምታ ከእግሮቿ 12 ከዋክብትን አድርጋ ካለ በኋላ ደግሞ ወዲያው አውሬውን ይጠራል። አውሬውን ይጠራና አውሬው ይላል ሴቲቱንና የሴቲቱን ልጅ ሊገላቸው ይፈልግ ነበረ ነው የሚለው። ተመልከቱ፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል የሚለው ሲፈጸም እዩ ራዕየ ዮሐንስ ላይ አውሬው ዲያብሎስ እመቤታችን ቅድስት ድንግል ማርያምን ከልጇ ከኢየሱስ ክርስቶስ ጋር እንዴት ጠላት እንደሆነባቸው መጽሐፍ ቅዱስ ያን ያስረዳል ማለት ነው። ስለዚህ ሴት የሚለው ቃል እመቤታችን የሚያመለክት ቃል ነው ማለት ነው። ስለዚህ ተመልከቱ፣ መጽሐፍ ቅዱስን በደንብ አጥርተን ስንረዳ ይሄ ሪካፕቹሌሽን የሚባለው ነገር ምልሰት የሚባለው ነገር በእመቤታችን ምክንያትነት እንዴት እንደሆነ ወይም በሔዋን ምክንያት የገባው አለመታዘዝ በእመቤታችን እንዴት ሪቨርስ እንደተደረገ እመቤታችን መታዘዝን ወደ ዓለም በማስገባት እንዴት ቤዛ እንደሆነችም በመታዘዟ ቤዛ ትሆነናለች። በዛችኛይቱ በቀደመችው ሔዋን አለማመን ወደ ዓለም ገብቶ ነበር። ጁስቲን ማርቲር የተባለውም ሄሬኒዮስ የተባለውም ሊቅ እንደሚናገሩት ማለት ነው። በዛችኛይቱ የገባው አለማመን በዚችኛይቱ ሔዋን በእመቤታችን ማመን ምክንያት ተሻረ ነው የሚለው። ስለዚህ የእመቤታችን እምነቷ ታዛዥነቷ ለኛ ቤዛነት ነው። ከዚህ አውድ ይነገራል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ቤዛ ናት ብለን ወይም ቤዛዊተ ዓለም ትባላለች ብለን ስንናገር እነዚህ መሰረታዊ ጉዳዮችን ይዘን ነው። የመጨረሻው እመቤታችን ቤዛ የምትባልበት ምክንያት ቤዛ ቅድም ታዳጊ የሚል ትርጉም ሰጥተናል። መድኃኒት፣ ታዳጊ፣ የሚታደግ የሚል ትርጉም ስለሰጠነው እመቤታችን ቤዛ የምትባለው በምልጃዋ ኃጥአንን የምትታደግ ለማለት ነው። ታምረ ማርያም መቅደም ላይ እስመ ይእቲ ቤዛ ሆሙ ለኃጥአን የሚል ንባብ አለ። እመቤታችን ለኃጥአን ቤዛ መሆኗን እንዲገልጽ ማለት ነው። ቤዛ ክሙ ለኃጥአን የሚል እስመ ይእቲ ቤዛ ክሙ ለኃጥአን የሚለው እመቤታችን ለኃጢአተኞች ቤዛ ናት። ለኃጢአተኞች ቤዛ ናት ማለት ምን ማለት ነው? ክርስቶስ ለሞተላቸው በክርስቶስ አምላክነት አምነው በአብ በመንፈስ ቅዱስ በሥላሴ አንድነትና ሶስትነት አምነው ከዚያን ተጠምቀው ቅባሜሮን ተቀብለው ከዛ በኋላ ስጋውን ደሙን ተቀብለው የቤተክርስቲያን አካል ከሆኑ በኋላ የቤተክርስቲያን አካል ሆነው መልካም ስራ ለማድረግ የሚታትሩ ሰዎች አሉ። ግን እየታተሩ ግን የሚያቀታቸው ደግሞ አሉ። በኃጢአት የሚወድቁ ማለት ነው። በዝሙት ሊሆን ይችላል፣ በጥላቻ በተለያየ ኃጢአት የሚወድቁ ሰዎች ይኖራሉ። እነዛን እግዚአብሔር ይቅር እንዲላቸው ልጅ ስለሆኑ ማለት ነው። ልጅ ከሆኑ በኋላ ይሄም ማለት አንድ ሰው ልጅነትን ካገኘ በኋላ ኃጢአት እየሰራ ቢሄድ የእመቤታችን ምልጃ ያ ሰው ንስሐ ሳይገባ ያድነዋል ማለትም ደግሞ አይደለም። አባ ማርቆስ የተባለ ቤተክርስቲያናችን ሊቅ እንደተናገረው አንድ ኃጢአተኛ ሆነ ብሎ እያወቀ የሰራውን ኃጢአት ዝም ብሎ ሳይናዘዘው ቀርቶ ሌሎቹን ኃጢአቶች ተናዞ አንድ ኃጢአት እያወቀ ሳይናዘዝ ይሄን በቅዱሳን ምልጃ ስሬት አገኝበታለሁ ቢል ቅዱሳን በአጠቃላይ ቢደረደሩ የዚያን ሰው ኃጢአት ይቅርታ እንዲያገኝ አያደርጉም ይላል። ስንናዘዝ የምናውቀው እንናዛለን፣ የማናውቀው ግን መዓት ነገር አለ። ስለዚህ የማናውቃቸው ብዙ ኃጢአቶች ወደ ጥፋት እንዳይወስዱን እግዚአብሔር ስለነዛ ኃጢአት ብሎ እንዳያጠፋን እመቤታችን ለኃጥአን ቤዛ ናት ተብሎ ተገልጿል። ስለዚህ ትታደገናለች ወይም ታማልደናለች። ምልጃ ቤዛ ይባላል ሲባል የእመቤታችን በነገራችን ላይ የቅዱሳን ምልጃ 5-6ኛ ደረጃ ላይ የሚመጣ ነው። አንድ ሰው ሳያምን ማመን ሲባል በእግዚአብሔር ማመን አለበት፣ በሥላሴ ማመን አለበት። ማመን ሲባል ምስጢራትን ማመን አለበት። ማመን ሲባል ሕገ እግዚአብሔርን ማመን አለበት። እግዚአብሔር አምላክ እንደሆነ አምናለሁ፣ አንድነቱን ሶስትነቱን አምናለሁ፣ ግን ምስጢረ ጥምቀትን አላምንም፣ ቁርባንን አላምንም፣ እንደ ትንሣኤ ሙታንን አላምንም ካለ ይሄ ሰው ትክክለኛ አማኝ አይደለም። መጀመሪያ እምነት አምልቶ መቀበልን ይጠይቃል። ስለዚህ በእግዚአብሔር አምናለሁ ያለ ሰው እግዚአብሔር ያለውን ማመን አለበት፣ ምስጢራትን መቀበል። ከዛ ምስጢራትን ተቀብሎ ደግሞ አይ መልካም ስራን አልቀበልም፣ ባመነዝር ችግር የለውም፣ ብጨፍር ችግር የለውም፣ ብገደል ችግር የለውም፣ ብሰክር ችግር እንዲህም ካለ እምነቱ ፍጹም አይደለም፣ ተቀባይነት የለውም። ስለዚህ ምን ይጠይቀዋል ማለት የግዴታ የሰው ምን ማድረግ አለበት? መልካም ስራዎችን እግዚአብሔር ያዘዘውን ነገር በሙሉ ማመን አለበት።
ስለዚህ ተመልከቱ የቅዱሳን ምልጃ የእመቤታችን ምልጃ ቤዛነት ይባላል። ለኃጥአን በዓለም ላሉ ኃጥአን ሁሉ እመቤታችን ታማልዳለች ሲባል እመቤታችን ቅድስት ድንግል ማርያም ሳያምኑ የመጡትን በምልጃዋ ታድናለች ማለትም አይደለም። ይህም በደንብ አድርጎ መለየት ያስፈልጋል። ማመን ደግሞ ሲባል ቅድም እንዳልኩት እግዚአብሔር አምላክ ነው ብሎ ማመን ብቻም አይደለም። ምስጢራቱን መቀበል ይጠይቃል፣ ትእዛዛቱን መቀበል ይጠይቃል። ይሄ አንደኛ ጉዳይ ነው። ስለዚህ ይሄንን የቅዱሳን ምልጃ አይተካም። አንድ ሁለተኛ ካመን በኋላ እንጠመቃለን። ጥምቀትን የሚተካ የቅዱሳን ቤዛ ወይም ቤዛነት ምልጃ ፈጽሞ የለም፣ ፈጽሞ የለም። ሺህ ቅዱሳን ቢደረደሩ አንድ ላይ ቢሰበሰቡ እመቤታችንን ብትሆን አትጠመቅ እኔ ቤዛ ሆናለሁ ትድናለህ ሲጀምር መጀመሪያ እሷ አትልም፣ እንደዚህ አትልም። እርሷ የልጇን ቃል ጠባቂ ስለሆነች ማለት ነው፣ እንዲህ አትልም። ስለዚህ ተመልከቱ የእመቤታችን ምልጃ ግን ጥምቀትን አይተካም። ሁለተኛ ሶስተኛ ቅባ ሜሮን እንታተማለን። ቅባ ሜሮንን የሚተካ ምልጃ የለም። ሶስተኛው ነገር ይሄ ነው። አራተኛ ቁርባን አለ። ቁርባንንም የሚተካ ምልጃ የለም። የማንም ምልጃ ቁርባንን አይተካም። ስለዚህ እነዚህ ነገሮች በማን ነው የተሰጡን ሚል ጥያቄ ሲጠይቅ በኢየሱስ ክርስቶስ ቤዛነት ነው የተሰጠን። ልብ በሉ በዚህ ምክንያት ነው ክርስቶስ ያደረገውን የሚተካ ማንም ፍጡር የለም። የተለየ መስዋዕት ነው፣ የተለየ ሊቀ ካህናት ነው። ስለዚህ እርሱ ራሱን ነው መስዋዕት አድርጎ ያቀረበው። ያ የራሱ መስዋዕትነት ነው ለኛ ቤዛ መድኃኒት የሚሆነን። ያንን የእሱን ስጋና ደም የምናገኘው ደግሞ ከእመቤታችን ከቅድስት ድንግል ማርያም ያገኘ ነው። ስለዚህ ልብ በሉ እምነትን፣ ጥምቀትን፣ ቅባ ሜሮንን፣ ቁርባንን አናምታታውም። ቅዱሳን ያማልዳሉ ስንል ጻድቃን ያማልዳሉ ስንል ከዚህ ጋር አናጋጨው። ለምሳሌ አንድ ሰው ንስሐ ሳይገባ በእግዚአብሔር ሳያምን ሳይጠመቅ በቅባ ሜሮን ሳይታተም ስጋውን ደግሞ ሳይቀበል የሆነ ገዳም ሄጄ ቃል ኪዳን ስላለ እንዲህ ስላለ የ40 ቀን ሕፃን የእሱ ጅልነት ነው። እንደዚህ ያለ ትምህርት የለም። በነገራችን ላይ ወንጌል ላይ ያለን የሚጣረስ ቃል ኪዳን የለም። አሁን ስለ ቃል ኪዳን ላብራራ አይደለም፣ ግን የእመቤታችን ምልጃን ስናነሳ ምልጃን ወንጌል ላይ ከተጻፈው ዶክትሪን ጋር አናቃር ነው። ስለዚህ እመቤታችን ያለ እምነት ያለ ጥምቀት ያለ ቅባ ሜሮን ያለ ስጋውና ደሙ በምልጃዋ ለዓለም ቤዛ ሆና ዓለምን ታድናለች ሚል ትምህርት በኦርቶዶክስ የለም። ስለዚህ እመቤታችን ቤዛ ናት ስንል ወይም ቤዛዊተ ዓለም ስንል ከዚህ ጋር አናምታታም። ከዚህ በተጨማሪ አምስተኛው ንስሐ ነው። ንስሐ ምስጢር ነው፣ ሆሊ ሳክራመንት ነው፣ ቅዱስ የሆነ ምስጢር ነው። ስለዚህ ምስጢር ከሆነ ይህንን ምስጢር ሊተካ የሚችል የቅዱሳን ምልጃ የለም። ይህ ማለት ምን ማለት ነው? አንድ ሰው አምኖ ተጠምቆ በቅባ ሜሮን ታትሞ ስጋውን ደሙን ተቀብሎ የቤተክርስቲያን አካል ከሆነ በኋላ ከዚህ በኋላ ልብ በሉ እንዲህ ከሆነ በኋላ ኃጢአት ቢሰራ ቢዝረከረክ ቢያመነዝር እንደዚህ ቢል ንስሐ አትግባ ችግር የለውም። እዚህ ጋር የጻድቃን ምልጃ አለ፣ የቅዱሳን ምልጃ አለ። በጻድቅ ስም ቀዝቃዛ ጽዋ ውሃ ብታጠጣ የጻድቁን ዋጋ ታገኛለህ ተብሏል። ስለዚህ ምንም ችግር የለውም። እንደዚህ የሚል ትምህርትም የለም። እንደዚህ መጋደል ግዴታ ነው፣ መጾም ግዴታ ነው፣ መጸለይ ግዴታ ነው፣ መመጽወት ግዴታ ነው። ይሄን አላደርግም ግን በቅዱሳኑ ምልጃ አማካኝነት የምግባር ጉድለት ይተካልኛል፣ ከኔ ግን የሚጠበቅብኝን ነገር አላደርግም። እግዚአብሔር እንዲህ ያለውን አይቀበልም። ስለዚህ አራተኛ እመቤታችን ቤዛ የተባለችው ለዓለም በአማላጅነቷ ዓለምን ስለምትታደግ ነው። እኛን ትታደገናለች በምልጃዋ ስንል እነዚህ ነገሮች ሳናምታታ ነው የምንቀበለው ማለት ነው። ስለዚህ ንስሐ የሚገባ ሰውን ንስሐ እየገባ እየተፍገመገመ እየወደቀ እየተነሳ ኃጢአቱን አምኖ እያለቀሰ ስለ ኃጢአቱ እያሰበ የሚኖረውን ሰው እመቤታችን በአማላጅነቷ ትረዳዋለች። ስለዚህ ብንለምናት እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትታደገናለች፣ እግዚአብሔር ይቅር እንዲለን ታረገናለች እንላለን። እንግዲህ ይሄን እንደ ከባድ ነገር አድርገው የሚያስቡ ሰዎች አሉ። አይ እንዴት አማላጅና። በነገራችን ላይ ይሄ ያኔ በ3ኛው በ2ኛው ክፍለ ዘመን የነበሩ ክርስቲያን ሰማዕታት ሁሉ ካታኮምብ ውስጥ ሁሉ ሆነው እመቤታችን ቅድስት ድንግል ማርያምን ምልጃዋን ይለምኑ ነበረ። በነገራችን ላይ አይምሯችን ኦርቶዶክሳዊ ከሆነ ወይም ይሄ ቢብሊካል በሆነ መንገድ የምናስብ ከሆነ መጽሐፍ ቅዱሳዊ በሆነ መንገድ ነገሮችን ምንቃኝ ከሆነ የእመቤታችን አማላጅ መሆን ድንቅ ብርቅ ነገር አይደለም። እንደውም የእሷ ምልጃ ኤክሴፕሽናል ነው፣ በጣም የተለየ ነው። ቅዱሳኑ እኮ እንዴ በሕገ ልቡና እኮ
ለሰዶማውያን አብርሃም ምልጃ ማቅረቡ እኮ ተገልጿል መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 18 አብርሃም በጣም አይገርምም? ለሰዶም እኮ ነው ምልጃ ያቀረበው። ይቅር 50 ጻድቅ ባገኝ አትምርምን አለው እግዚአብሔር። እምርልሃለሁ። 40 ባገኝ አትምርም? እምርልሃለሁ። 30 ባገኝ አትምርም? እምርልሃለሁ። 20 ባገኝ አትምርም? 10 እምርልሃለሁ። እግዚአብሔር እምርልሃለሁ ነው ያለው። አብርሃም ለነማን ነው ምልጃ ያቀረበው? ለሰዶማውያን። በምን ዘመን? በሕገ ልቡና። ያ ዘመን ምንድን ነው? የመርገም ዘመን፣ ገነት የተዘጋበት፣ ጸጋ የተገፈፈበት፣ ባህሪ የጎሰቆለበት፣ ርግማን የሰለጠነበት ዘመን። እንግዲህ አስቡ። አብርሃም አቡክሙ ተመነየ ከመ ይራይ ዕለቴ፣ አብርሃም አባታችሁ ቀኔን ያይ ዘንድ ናፈቀ ተብሎ ተነግሯል። አብርሃም እኮ እመቤታችን ለማየት ይናፍቅ ነበር። ታውቃላችሁ? ከእርሷ የሚወለደውን ስግው ቃል ኢየሱስ ክርስቶስን ለማየት ይናፍቅ ነበረ። እንዲህ ከሆነ አብርሃም ለሰዶም በጻድቃን ለምኖ እግዚአብሔር እምራለሁ ካለ በመርገም ዘመን እንዴት ነው እናቱ ቅድስት ድንግል ማርያም ስለኛ ለምና እግዚአብሔርን ይቅር በል ብላ አይምርም ይቅር አይልም ሊባል የሚችለው? እንዴት ነው? ስለዚህ የእመቤታችን ምልጃ ምንም ጥርጥር የሌለው ነገር ነው። ምንም ጥርጥር የሌለው። ሙሴም ቅድም ተናግሬያለሁ። ኦሪት ዘጸአት ላይ እግዚአብሔር ጣዖት ላመለኩ አሮን ግበር ለነ አማልክተ እለ ያሐውሩ በቅድሜነ እስመ ኢነአምር ሙሴ ለዘአውጻእነ ግብፅ ምን ተኮነ፣ ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅምና አሮን ጣዖት ስራልን ብለው ጣዖት ላመለኩ ለእስራኤል ዘሥጋ በብሉይ ኪዳን የነበረው ሙሴ ለመነላቸው ይላል። እግዚአብሔር ስለ ሙሴ ሲል ለእስራኤል ራራላቸው ይላል። እንግዲህ ይሄን ተቀብሎ የመጣ ሰው እንዴት የእመቤታችን ምልጃ እመቤታችን በአማላጅነቱ አትታደገኝም ብሎ እንዴት ሊያስብ ይችላል? ስለዚህ ቤዛችን ናት እመቤታችን ስንል በአማላጅነቷ ትረዳናለች፣ ትጠብቀናለች፣ ታድነናለች፣ ከልጇ ጋር ታስታርቀናለች ማለት ነው። ስለዚህ የእመቤታችን የቅድስት ድንግል ማርያምን አማላጅነቷን ቅዱሳት መጻሕፍትን መሰረት አድርገን ልንቀበል ይገባናል። በመጻሕፍት ላይ በግልጽ ቋንቋ ስለተነገረ ማለት ነው። እና ይህንን እንግዲህ የተረዳ ሰው ያወቀ ሰው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ትባላለች ተብሎ ሲነገር አይደነግጥም፣ አይታወክም፣ ግራ አይጋባም። ሌላ ቴዎሎጂ በራሱ ፍልስፍና ይሄ ስትሮማን ፋላሲ የሚባለው ውስጥ ገብቶ በቃ ያልተባለን ነገር ወደ ማለት ሊሄድ ፈጽሞ አይችልም። ስለዚህ ምእመናን ይህንን የምትሰሙ በአጠቃላይ ጥርት ብጥር ባለ መንገድ ቤተክርስቲያናችን እመቤታችን ቅድስት ድንግል ማርያምን ቤዛዊተ ዓለም ትላል። አሁን እኮ ሰሙነ ሕማማትን ባለፈው ባሳለፍነው ላይ እኮ በዜማ ሁሉ ስንለው ነበር እኮ ቤዛዊተ ዓለም ሰላም ለኪ እያልን ስናዜም ነበርኩ። ስለዚህ እመቤታችን ቅድስት ድንግል ማርያምን ቤዛዊተ ዓለም ማለት ምንም የሚያውክ ግራ የሚያጋባ ወደ ሌላ ቴዎሎጂ የሚወስድ እንደው የክርስቶስን ቤዛነት ሚሽር የሚሸፍን አትደንግጡ። እመቤታችን ቤዛ አትባልም እንደዚህ አትባልም የሚለውን ፈጽሞ ቤተክርስቲያን የምታውቀው የጥንታውያን ቤተክርስቲያን ሊቃውንት የሚያውቁት መጽሐፍ ቅዱሳዊ ያልሆነ ትምህርት ነው። የጥንታውያን በቤተክርስቲያን ታሪክ የማይታወቅ በመጽሐፍ ቅዱስ ትምህርት የማይታወቅ ሐሳብ ነው ማለት ነው። ስለዚህ እግዚአብሔር በእንደዚህ አይነት አስተሳሰብ የተጎዱትን በዚህ አይነት ሐሳብ ውስጥ ያሉትን አካላትን በሙሉ ልቡናቸውን አብርቶ ከጠማማ አስተሳሰባቸው አላቆ ይሄን የምትሰሙ ምእመናንም እንግዲህ በጥንቃቄ በእርጋታ የቤተክርስቲያንን ትምህርት ተከታትላችሁ ሰምታችሁ ራሳችሁ እንድትጠብቁና ሳታምታቱ፣ ሳታወዛግቡ፣ ሳታቃርኑ፣ ሳታጋጩ እንድትቀበሉ በአጽንኦት ለመናገር ሞክራለሁ። አምላካችን እግዚአብሔር እንግዲህ በቸርነቱና በምሕረቱ ያቀረብነውን ነገር በየልቡናችን ላይ ቀርጾ ፍሬ የምናፈራበት እንዲያደርግልን የእሱ ቅዱስ ፈቃድ ይሁንልን። የተማርነውን ትምህርት ፍሬ እንድናፈራበት አሁንም እናታችን ቅድስት ድንግል ማርያም በአማላጅነቷ ሁላችንም ትርዳን። ወስብሐት ለእግዚአብሔር።